18 ካንሰር በሽታዎች መድኃኒት አግኝተን ይኸው እንግዲህ እውቅና አግኝቷል። ይህ ሰው እንግዲህ አንዳንድ ጊዜ ዶክተር ግርማ ነኝ ብሎ በዶክተር ስሙን ይጠራል። አንዳንዴ ደግሞ የባህላዊ ሐኪም ነኝም ይላል። እንዴት እንደሆነ አልገባኝም በእርግጥ። ስለዚህ ሰው የሰማሁት እንዴት ነው፣ አንድ ታካሚ ነበረ፣ የእንቅርት ካንሰር ነበረበትና ካንሰሩም ደግሞ ታካሚ ወደ ሆስፒታል ሲመጣ በጣም ቆይቶ ስለነበረ ካንሰሩ የትልቁን የደም ስር ወደ ጭንቅላት የሚሄደውን ነክቶት ነበረ። ስለዚህ ለታካሚው የሚሰራው ኦፕሬሽን ወይም ሰርጀሪ በጣም ከባድ መሆኑን እንዲሁም ከፍተኛ ጥንቃቄ የሚፈልግና ኮምፕሊኬሽኖችም ሊኖሩት የሚችል መሆኑን እነግረዋለሁ ማለት ነው። ይህ ሰው ምን ይለኛል፣ ዶክተር ግርማ የሚባል አለ ያሉ የት አካባቢ ብቻ ገልጾልኛል፣ የሆነ አዲስ አበባ። እዛ ብሄድ ምን ትመክረኛለህ? እንዲሁ ምንም ሳያደርግ ያድናል ተብለዋል። ኦፕሬሽንም ሳይሰራ ቁስልም ሳይኖር የሆነች ነገር በመቀባት ብቻ ያጠፋል ተብሏልና ምን ትላለህ ብሎ ጠይቆኝ ነበረ። ያለውን ሁኔታ ብቻ አስረዳሁት። ይሄ ታካሚ አሁን ኦፕሬሽን ተሰርቶለት እጢውን በሙሉ ወጥቶለት ድኖ መድኃኒቱን እየተከታተለ ነው ያለውና ማለት ነው። ከ2 ቀን በፊትም ደግሞ የጡት ካንሰር የነበረባቸው እናት ጡታቸው ውስጥ የሆነ ቁስል ነገር በመፍጠር መድኃኒት ተቀብሮ ከዛ በኋላ ቁስሉ መርቅዞ መግል ኖሮት ወደ ሆስፒታል መታ መድኃኒት እየወሰደች እንዳለ ተናግሬያለሁ ማለት ነው። አሁን ደግሞ ይሄ ሰው ለ17 አይነት የካንሰር በሽታዎች መድኃኒት አግኝቻለሁ፣ ለመድኃኒቶቹም ደግሞ ፓተንት አለኝ እያለ ነው ማለት ነው። ስለዚህ ምን ያስፈልጋል መሰላችሁ? 2 ነገር አለ። እነዚህ መድኃኒቶች ከካንሰር የሚያድኑ ከሆነ ብዙ ሰው በካንሰር እየሞተ ስለሆነ፣ ብዙ ሰው ደግሞ ለጨረር ሕክምና በጥቁር አንበሳ ሌሎች ቦታዎችም ወረፋ እየጠበቀ ስለሆነ፣ ብዙዎቻችንም በካንሰር ዘመዶቻችንን ቤተሰብ ያጣንም ስላለን በትክክል በቀላሉ የሚያድን ፕሮሴስ የሌለው በመቀባት ብቻ የሚያጠፋ መድኃኒት የእውነት ተገኝቶ ከሆነና የሚያድን ከሆነ በጤና ሚኒስቴር በኩል ህዝቡን የማሳወቅ ስራ ሊሰራ ይገባል። በቲቪ፣ በሬዲዮ፣ በሁሉም የሚዲያ አማራጮች ይሄ ነገር ተነግሮ በየሆስፒታሉ በየካንሰር ህክምና ማዕከሉ የሚሰቃዩ ሰዎች፣ ወረፋ የሚጠብቁ ሰዎች፣ ህክምና የለውም የተባሉ ሰዎች ታክሞ መዳን አለባቸው ማለት ነው። አንዱ ኦፕሽን ይሄ ነው። ሌላው ኦፕሽን ደግሞ ይሄ ነገር እንዲሁ ዝም ብሎ እያወራ ከሆነ ምንም የሚያድን መድኃኒት ሳያገኝ እንደዚሁ ለብር ወይም ደግሞ ለዝና እያወራ ከሆነ ጤና ሚኒስቴር ይሄንን ነገር አይቶ ትክክል ያልሆነ ኢንፎርሜሽን ለሰው እየሰጠ መሆኑን አይቶ ሰዎችም ደግሞ ይሄንን ተስፋ በማድረግ ጊዜያቸውን እያቃጠሉ ወይም ደግሞ የታመሙት ህመም ከፍተኛ ደረጃ እስኪደርስ እየጠበቁ መድኃኒቱን ከተጠቀሙ በኋላ ረጅም ጊዜ ቆይቶ ወደ ሆስፒታል እየሄዱም ከሆነ ደግሞ እዚህ ሰው ላይ እርምጃ ወስዶ ትክክለኛውን መረጃ እንዲናገር ማድረግ በጣም ጠቃሚ ነው ማለት ነው። ይሄ ነገር ብዙ ሰዎችን ሊጎዳም ይችላል፣ ብዙ ሰዎችም ሊጠቅምም ስለሚችል 2 ነገር ሊኖር አይገባም ለማለት ነው። አመሰግናለሁ።